ዛሬ በዚህ በዓለም የሴቶች ቀን በሴቶች በብዛት የሚስተዋሉ 3 ካንሰሮችን እንዴት አስቀድማችሁ መከላከል እንደምትችሉ ላካፍላችሁ። አንደኛው የጡት ካንሰር ነው። ካንሰሩ መለስተኛ በሚባል ደረጃ ላይ ለማግኘት መደረግ ያለበት ነገር ምንድነው? ሁሉም ሴቶች ከ40 ዓመት ዕድሜ ጀምሮ የማሞግራፊ ምርመራ ማድረግ ይኖርባቸዋል። ማሞግራፊ ማለት አነስተኛ ጨረር ያለው የራጅ ምርመራ ማለት ነው። ቤተሰብ ውስጥ የጡትና የማህፀን ካንሰር ካለ ግን ይህ ምርመራ ከ30 ዓመት ጀምሮ መሰራት ይኖርበታል። ማሞግራፊ ካልተገኘ ደግሞ የጡት አልትራሳውንድ እንደ አማራጭ ምርመራ ሊወሰድ ይችላል። ከዛ በኋላ ቢያንስ በየ2 ዓመት ልዩነት ምርመራው መደገም ይኖርበታል። ሁለተኛው የማህፀን ጫፍ ካንሰር ነው። ይህ ካንሰር ለመከላከል መደረግ ያለበት ነገር ምንድነው? ከማህፀን ጫፍ ናሙና በመውሰድ የሚደረገው የፓፕ ስሜር የሚባል ምርመራ መደረግ ይኖርበታል። ይህ ምርመራ ማድረግ ያለባቸው ከ21 ዓመት ዕድሜ ጀምሮ ያሉ ሴቶች ያው ግንኙነት ማድረግ ከጀመሩበት ጊዜ ጀምሮ ማለት ነው። ግንኙነት ማድረግ ያልጀመሩት ግን ይህን ምርመራ ማድረግ አይጠበቅባቸውም። ይህ ምርመራ በየ3 ዓመት ቢደገም ጥሩ ነው። ሶስተኛው የትልቁ አንጀት ካንሰር ነው። የዚህ ካንሰር ቅድመ ምርመራ የሚጀመረው ከ50 ዓመት ጀምሮ ነው። ይህ ካንሰር አስቀድመን ልናውቅበት የምንችልባቸው ዋና 2 ምርመራዎች አሉ። የመጀመሪያውና ተመራጩ የኮሎኖስኮፒ ወይም ደግሞ በፍንጢጣ በኩል ተገብቶ ትልቁ አንጀት በካሜራ ማየት ማለት ነው። ምርመራው ኖርማል ከሆነ በየ5 ዓመቱ ምርመራው መደገም ይኖርበታል። በእኛ ሀገር ይህን ምርመራ ተግባራዊ ማድረግ በጣም ያስቸግራል። ምክንያቱም ምንድነው ያለው የአንጀት ስፔሻሊስት ቁጥር እና እንደገና ደግሞ የመመርመሪያ መሳሪያው ማለት ነው ያው ካለን የህዝብ አንጻር የሚመጣጠን አይደለም። ስለዚህ ሁለተኛው አማራጭ መጠቀም እንችላለን። ሁለተኛው አማራጭ ምንድነው? የሰገራ ምርመራ ነው። ምርመራው ሰገራ ውስጥ አነስተኛ ወይም ደግሞ በአይን መለየት የማንችለው መድማት ካለ ሊያሳየን የሚችል ምርመራ ነው። ይህ ምርመራ ኦከልት ብለድ ቴስት ወይም ደግሞ ጓያክ ቴስት የሚባል ማለት ነው። ይህ ምርመራ የሚደረግበት ምክንያት የካንሰሩ የመጀመሪያ ምልክት አንጀት ውስጥ ማድማት ስለሚያመጣና ይህን የመድማት ሁኔታ ደግሞ በሰገራ ምርመራ ማወቅ ስለሚቻል ነው። ይህ ምርመራ በየዓመቱ እንዲሰራ ይመከራል። ስለዚህ እነዚህ ምርመራዎችን በማድረግ እነዚህ ካንሰሮችን መለስተኛ ደረጃ ላይ ባሉበት ሁኔታ ማወቅ ይቻላል። ብዙ አደጋ ሳይደርሱ በቀላሉ ኢቨን ተከስቶም ከሆነ በቀላሉ ሊታከሙበት በሚችሉበት ደረጃ ላይ ማግኘት ይቻላል።